ሰላም ወዶችዬ እንዴት ናችሁልኝ? ከሀደር ወደ አዲስ መተን እንግዲህ ከእህቴ ጋር እዚህ ነው ያለነው። አሁን ልንወጣ ነው። እስቲ አብረን እንዘጋጅ። ፔንቲንግ ለሶስት አይነት መደበላ ላይ ቆዳም ለምን እንደሆነ አላውቅም። አደው እስካሁን ሻወር ውስጥ ልጅ አትወጣም ማቅዳ ፕሮሰስሽ ብዙ ነው ልትለኝ ትችላለሽ። እያማሽ ምን ብለሽ እስካሁን ሻወር ውስጥ ልጅ ማቅዳ አትወጣም እንዳል ወይኔ ሰዓቱ ሄደ። በእውነቱ አልወሰንም የምንሄድበትን ቦታ። ነገር ግን ያው ከቁርስና ቡና በኋላ ይወሰናል። ቡና ቀኑን ይጀምራል። ከዛ ደግሞ ውሳኔዎቻችን ይመጣሉ። ቡና እስክንጠጣ ድረስ ውሳኔ የለም ማለት ነው። አሁን ቶሎ ቶሎ እንዘጋጅና እንግዲህ ወደ ቡናችን እንሄዳለን ማለት ነው። እኔ ተቀባብቼ መልበስ ፈልገው፣ እሷ ደግሞ ለባብሳ ነው የምትቀባው ስትለብሺ። እኔ ደግሞ ለብሼ ከሆነ ልብስ ይበላሽብኛል። በቃ አሁን ራሱ አይደስ እንደተበላሽ ገባኝ። ወንዴ ትንሽ አብዚ ልጠቀም። ጋይስ ባንድሬ ልታልቅብኝ ነው። ሀላት ረሳ ምረሳ ሀላት ሁሉ ጊዜ ፓውደር ካረኩ በኋላ አበዛሽበት። አዎ ምጥጥ እንዳረገው ፀጉሬ ደግሞ ልብሴ ልቀይርና ተመልሼ እመጣለሁ ከለበስኩ በኋላ። ከአኮ በኋላ ጆሮ ደግሞ እናደርጋለን። እቺ ወድጃ ነበር ላረጋ ነበር ግን
ግን ከኔ ይልቅ እህቴ ብታረጋት ለእህቴ ጥሩ ነገር ከመመኘት አንጻር ነው። ይሄ ነገር አጣጣኝ አይቼት አይደለ እንዳላረገው ጋይስ ይሄንን መንገድ ላይ ሁሉ ማለት ነው ጸጉራችሁ እንደዚህ ያሽተታችሁ ነው የሚሄዱት። የመጀመሪያ ቀን ላይ ሽታችሁ ማስቀመጥ አሁን ግን ላይ ሽታው ስለለመድኩት ምሽት አይመስለኝም ግን ሽታው ጸጉሩ ቆንጆ ነው አይደለም አላውቅም ነው ከዛ ደግሞ እጃችሁ እንደዚህ ይስታረቁ ሰው አሁን ጨራርሻለሁ። ጫማዬ መልበስ ነው የሚቀረኝ እና ደግሞ እሷን እየጨቀጨቁ ቶሎ ማስወጣት ማለት ነው የሚቀረኝ። ስለዚህ ራይድን ጠራና እንዳለ ማለት ነው። ከዛ እዛ ምግብ ቤት እንቀራኝ አብረን እንበላለን። የትም እንዳትሄዱ አብረን እንበላለን። ስጋ ይለያል ግን እንዲህ ጭንቅላት ውስጥ እንዳለ ያላችሁ ልትፋቁ ምን ሆነ ነው ክላምት ስንትብጣሪ ቡና ላይ ቅርብ ስኳር ማ እንዳረገች እኔ እኮ እንደት ለምችለው ቡና ያለ ስኳር ከዛ አረፋ ይወጣል። ይሄን አስለምደሽ በቃ እንደዚህ ማውጣት ነው። አረፋ ይወጣል ግን መጀመሪያ አማስላችሁ ከማሰልም በኋላ ነው እንደ ሀሳብሽ ተጠቢስ ተጥቂ ይቀዘቅዝኛል። ኢትዮጵያ ከመጣ መጀመሪያ ማካት ይወጣ ማለት ነው። እንዴ ተጣጣና ማካት ተባ ራስ ይቀጥ እሺ አዲስ አበባ ከመጣ በጣም ትኩስ አሁን ምን ይላል ከተገጠ ደስ ያለሽ ኤክስፖኒ ፕላስ
ና ውዶችዬ የቡና ውሳኔ ቀናችንን በቀዳማዊ ኃይለ ሥላሴ ቤተ መንግስት እንዲሆን ወስነናል። ራይል እየጠበቅን በቃ የሚገርም ዝናብ መዝነብ ጀመረ ድንገት ማለት ነውና አሁን ወደዛ እየሄድን ነው። ይህ የቀናችን መጀመሪያ ብቻ ነበረ። በሚቀጥለው ብሎግ እንግዲህ የቀዳማዊ ኃይለ ሥላሴ ቤተ መንግስት ውስጥ እንገናኝ ማለት ነው። እስካሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። እኮ የለውም እንዴ አይቻለሁ በራንድ